እኔ ዝም ብዬ ሳስበው የዓለም የመጨረሻ መደበቂያዋ ማረፊያዋ እስልምና ይመስለኛል። ዝም ብዬ በአሜሪካንና በራሻ በአንዳንድ አውሮፓ ከተሞች የሚደረገውን እንቅስቃሴ ሳይ የሰው ማረፊያ እስልምና ይመስለኛል። እኔ አንድ ነገር ልንገራችሁ። በዚህ በማህበራዊ ሚዲያም ስመጣ ሰው ለማገዝ ለመርዳት፣ እውነት ለማውራት፣ አእምሯችንን በትክክል እንድንጠቀም ለማገዝ ብዬ ነው የመጣሁት። በማህበራዊ ሚዲያ ከስድብ ከርግማን ከጥላቻ ውጭ ምንም ያተረፍኩት ነገር የለም። አሁን ደግሞ የወሰንኩት ውሳኔ በጣም ብዙ ነገር ያበለሻሸው። ሰው ዝም ብሎ እኮ እንደዚህ አያደርግም። ብዙ ነገር ያበለሻሸው። እንዲህ ዘርዝሬም አልጨርስላችሁ ነገር ማለት ነው። ግን ያ ያሳመነኝንና አላመንኩበት ነገር ግን ራሴን አሳልፌ መስጠት ደስ ይለኛል። ያ መከራውን በደስታ በካፈል ነው የሚሻለኝ። በህይወቴ አሁን እየተካፈልኩት ካለው መከራ በህይወቴ ገጥሞኝ አያውቅም። አሁን እስልምናን ከተቀበልኩኝ ብዙ ተዘርዝሮ የማያልቅ በስራ በርስ በርስ ግንኙነት ከልጆች ከቤተሰብ ከጓደኛ ከተለያየ ነገር እንዲህ ዙዙር ግልብጥብጡ ነው የወጣው። እንዲህ ግልብጥብጡን ቢወጣ ግልብጥብጡ እንዲያወጣ ብዬ ያ ማምነውን ነገርና የገዛኝን ነገር ከምተው ያ ነገር ግልብጥብጡ ይወጣ ይሻል። የመጨረሻ ደረጃ በረንዳ ወድቀህ ትራፊ መብላት ይቻላል ከራስ ጋር ከምትጣላ ከአእምሮ ጋር ከምትጣላ። ይሄንን ቀድሜ ያብራራኋላችሁ በኋላ